ይህ ቪዲዮ ስለ ተራ ፍቅር አይደለም፣ በፍቅር ስም ስለሚደረግ አሰቃቂ ዝርፊያ እንጂ። ስንት እህቶቻችን በስደት ያጠራቀሙትን ብር ብቻ ሳይሆን አእምሯቸውን አጥተው እብደት ላይ እንደደረሱ ስንቶቻችን ታውቃላችሁ? አንድ አሳዛኝ ታሪክ ላካፍላችሁ። ይህ ታሪክ የሁላችንም እህት ታሪክ ነው። ለ8 ዓመት በስደት ሀገር በሰው ቤት በሐሩሩና በቁርስ ተንገላታ የኖረች ምስኪን እህታችን ነበረች። በፌስቡክ የተዋወቀችውን ወንድ አምና ነገ ሀገራችን ስንገባ በላባችን የሰራነው ቤት ውስጥ ልጆቻችንን አክፈን እንኖራለን በሚል ተስፋ በየወሩ ደሞዟን ትልክለታለች። እሷ እዛ ህይወት እስኪመራት ወገቧ እስኪታጠፍ ፎቅ እየወጣችና እየወረደች በምትልከው ብር እሱ ደግሞ ሀገር ውስጥ የሰራውን ቤት ፎቶ እየላከ ያጽናናታል። የኔ ውድ ይሄው ሳሎኑ አልቋል፣ ይሄው መኝታ ቤታችንም እንዲህ አምሮበታል እያለ በቪዲዮ ሳይሆን በፎቶ ብቻ ያታልላታል። እሷም ያንን ፎቶ ስታይ ድካሟ ይጠፋል። ለካ ድካሜ ከንቱ አልነበረም፣ እንዲሁ አልደከምኩም ብላ በደስታ እንባዋ ይፈሳል። 8 ዓመታት አለፉ። እህታችን እድሜዋንና ጉልበቷን በሰው ሀገር ጨርሳ ለራሴም ለቤተሰቤም ደረስኩ ብላ በኩራት ቦርሳዋን ጠቅልላ ፖሊ አውሮፕላን ማረፊያ ስትደርስ ግን የሆነው ነገር ማንም ሊያስበው የሚችለው አይደለም። አዲስ አበባ ኤርፖርት እንደደረሰች ስልኳን ትደውላለች፣ አይነሳም። ደጋግማ ትደውላለች፣ ዝግ ነው። በጭንቀት በፊት ወደ ነገራት ሰፈር ስትሄድ ያየችው ነገር አእምሮዋን አሳተው። ያ የኔ ቤት ነው ብሎ ፎቶ የላከላት ቤት ውስጥ የሰርግ ድግስ ተደግሷል። ድንኳኑ ሞልቷል፣ ሙዚቃውም ይጮሃል። ምንድነው ብላ ስትጠይቅ ያ ያፈቀረችው አንቺ ብቻ ነህ እያለ በላቧ የሚነግደው ወንድ በሷ ብር ከሌላ ሴት ጋር ሰርጉን እየደገሰ ነበር። የላከችው ብር ቤት አልተሰራበትም። ያ ቤት የሌላ ሰው ቤት ነበር። ለቴክኖሎጂ ቅርብ ያልሆኑ እናቷም ጋም አልደረሰም። እንዲያውም ቤተሰቦቿ ልጃችን እንዲህ ለካ ረስታናለች ብለው ተቀይመዋታል። ያ ያመነችው ሰው የሷን 8 ዓመት ድካሟን ለሰርጉ ወጪና ለሌላ ሴት ወርቅ መግዣ አድርጎታል። ዛሬ አእምሮዋን ስታ በመንገድ ላይ ትዞራለች። ብሬን ስጡኝ፣ ቤቴን አሳዩኝ እያለች ግድግዳ ስር ትደበቃለች። እናቷም ልጄ ትረዳኛለች፣ ከድህነት ታወጣኛለች ብለው ሲጠብቋት ዛሬ ግን የሷን ቁስል የሚያጥቡ አስታማሚ ሆኗል። የአረብ ሀገር ስቃይ አልበቃ ብሏት የሰው ክህደት እብደት ውስጥ ከተታት። የዚህን ቪዲዮ ሙሉ ክፍል ለማየት ባዮ ላይ ባለው ሊንክ ዩቲዩብ ላይ እንገናኝ።